እኔ ምንድነኝ አሁን ላይ የተፈጠሩት ለምን ዓላማ ነው? አላህ የፈጠረን ዓላማችን አላህ ምን ለማድረግ ነው? አላህን ለመገዛት ነው አይደል? ሁላችንም የፈጠረን አላህ ሱብሓነሁ ወተዓላ። ስለዚህ እኔ ምን እያደረኩ ነው? እዚህ ምድር ላይ አላህ እንዳስገኘኝ ይሄ ሁሉ ኒዕማ ወልኝ አላህ አፍያ ሰጥቶኝ እስልምናን ሃይማኖት ሰጥቶኝ አሁን ትልቅ ኒዕማ ነው ያለኝ አላህ ሱብሓነሁ ወተዓላ። እስልምናን በፈለገ ንብረት ቢመጣ አሁን የሚለውጥ ሳለ ከዚህ መካከል ዝግጁ ይሆናል? አንድም አይኖርም። እስልምና ይሄ ትልቅ ውለታ ነው አላህ ሱብሓነሁ ወተዓላ። የፈለገ ገንዘብ ዓለም ሁሉ ሀብቱን አምጡ እስልምናችሁን ሽጡልን ቢሉ የሚሸጣለ አንድም ሳይኖርም አፍያ አላህ ሱብሓነሁ ወተዓላ ትልቅ ጸጋ ሰጥቶናል። አላህ ሱብሓነሁ ወተዓላ እንደ ልባችን ተቀሳቅሰን እንደ ልባችን ከብቶችን፣ ግመሎችን፣ ፍየሎችን እዛ አድርሰን መመለሰን ቤት መግባት ልባችን ዘለን ተጣውተን ይሄ ሁሉ አፍያ እኮ ነው። ስንት ሰዎች ቤታቸው ተቀመጠው የቀሩ አሉ አይደል? የምናውቃቸው ወንድሞች፣ አባቶች፣ እናቶች የሉ በአካባቢው አሉ አይደል? አፍያቸው ምን አለ ተንቀሳቅሰን እንደው ከተማ ደርሰን በመጣን እንደው ትንሽ ባይተቀ ወደ ሜዳው ደርሰን በመጣን ሰው ሶላት በሰገር ብሎ የሚመኝ በጣም ብዙ ሰው አለ። አፍያ ያጣ ማለት ነው። ይሄ አፍያ በተለያየ ገንዘብ ዓለም ሁሉ ሀብት አንጥቶ ቢሰጠን ይሄን አፍያ አንሸጥም። ይሄ ትልቅ ጸጋ ነው አላህ ሱብሓነሁ ወተዓላ ያያችሁ አይደል? እኔ ታዲያ ይሄን ሁሉ ጸጋ ላይ ዋልኝ ለአላህ ሱብሓነሁ ወተዓላ ምን እያደረኩ ነው? እስኪ ራሳችን ገምግመናል። ይሄ ሁሉ ለዋልና አላህ ሱብሓነሁ ወተዓላ ምን እያልኩ ነው? ሶላት እየሰገርኩ ነው? የሚያዘኝን እየተወጣሁ ነው ብለናል። ይሄን ራሳችንን ቆም ብሎ የሚገመግም ሰው ነው አሉ። ብልጥ ብሎ ማለት አሉ አራዳ ማለት ነው። አራዳ እናውቃለን ሁላችንም አይደል? አልከይስ ማለት እሱ ነው አሉ። ምንዳነ አራዳ ብሎ ማለት ራሱን የመረመረ ነው አሉ። አያችሁት አይደል? እኔ አላህ ይሄን ሁሉ ጸጋውልኝ ይሄን ሁሉ ውለታ ውልኝ እኔ ምን አደረኩኝ? እኔ አመስግኘዋለሁ ወይ አላህ ሱብሓነሁ ወተዓላ እሱን ተገዥቼዋለሁ ወይ ያ ነው ይሄን ብሎ ይመረምራል። ራሱን ቆም ብሎ ያስባል። ስለዚህ እኔ ከዛሬ በኋላ ስለ አላህ ሶላት አልሰግድም ነበር፣ ከዚህ በኋላ ቀጥ ብዬ መስገድ አለብኝ። ነገ የውል ቂያማ መሞታችን የማይቀር ነገር ነው፣ ምክንያቱም ሁላችንም ማለት ነው። ስለዚህ ቁመን ብንጠየቅ ቀብር ውስጥ ብንጠየቅ አላህ ፊት ምን ይሆናል ማስረጃችን? ሙሉ አፍያ ሰጥቼ መላእክተኛ ልኬልህ ቁርአን የሚያቀሩ መሻይኾች በየቦታው እያሉ እየሰማህ በስልክ በተለያየ ነገር ሶላት ዋጅብ መሆኑን እናውቃለን ሁላችን። ለምንድን ነው የማሰበው ይላል አላህ ሱብሓነሁ ወተዓላ። ምን እንመልሳለን? ሐቂቃ እዛ ቦታ ላይ አፍያ ችግሮ ነው እንላለን። ምን እንላለን? አልሰማንም አላወቅንም እንላለን። ምንም መልስ የምንሰጠው ነገር አይኖርም። ስለዚህ ያን ነገር አስበን መርምረን ቁም ብለን ነገው መልቂያ ማቀበር ላይ ምንድነው የምንመልሰው ብለን አስበን ይሄን ከዛሬ ጀምሮ ዛሬ ጁሙአ አይደለም ሷራ የምንወስድበት ቀን ነው አይደለም? ልብሳችን የተነጀሰ እንኖራለን። ስለዚህ ሷራችንን ወስደን ሁሉ ነገራችን ጽዱ አድርገን ንጹህ አድርገን ኢንሻአላህ ሶላት ቀጥ ብለን መጀመራለን። ሁላችን ገብታችሁ አይደለም? ይህ ተምናሉ ሶላት የመጀመሪያ የሚመረመር የሰው ልጅ ሶላት ነው አሉ። አወሉ ማ ይሐሰቡ العبد يوم القيامه ከአላህ ሐቅ የመጀመሪያ የሚመረመረው ሶላት ነው አሉ። እሷ ካመረች ፈይን ሶላሐት ሶላሐ العمل كله ሁሉም ስራ ያምራል አሉ ሰለላሁ ሁሉም ስራ ያምራል። ከዛ በኋላ ይሟላለታል አሉ፣ ጥሩ ይሆንለታል። ከዛ በኋላ ይታይለት ይባላል አሉ። እሷ ባዶ ከሆነች እሷ ከተጓደለች ደግሞ ተውት ሌላውን ይባል አይታይለትም አሉ ሰለላሁ ዐለይሂ ወሰለም። ስለዚህ ሶላታችን ላይ መርምረን ገምገም ራሳችን ሹክርን ማመስገን አላህ ሱብሓነሁ ወተዓላ ይሄን ያደረገ ነው። ወዐሚለ ሊማ በዕደ الموت ከሞት በኋላ ያለው ህይወት የሰራ ሰው ነው አሉ ሰለላሁ ዐለይሂ ወሰለም። ወልዓጂዝ አሉ ዓጂዝ ማለት ሰነፍ ብሎ ማለት ደካማ ሰው ብሎ ማለት ደግሞ እሱ ነፍስያውን ያስከተለ ሰው ነው። ደስ የሚለውን ነገር የሚያደርግ በቃ መጫወት ነው ይችላል፣ ዘና ማለት ነው ይችላል፣ የተለያዩ ነገራቶችን ደስ የሚለውን ነገር ያደረገ እሱም ደግሞ ወተመና على الله الاماني በአላህ ላይ መጥፎ ምኞትን የተመኘ ያሰባሉ። ስራ ሳንሰራ ጀነት መግባት አይቻልም አይደለም እንዴ? እናውቃለን ሁላችን ጀነት የሚገባው በስራ ነው። ስለዚህ ያን ነገር ሁሉም ደግሞ ጀነት መግባት ማይፈልጋል እንደ ወንድሞች እዚህ አለ። እኛ ሁሉም የሚፈልገው ጀነት መግባት ነው አይደለም እንዴ? ስለዚህ ጀነት መግባት የምንፈልግ ደግሞ በስራ መሆን እናውቃለን። ሱሐቦች በጣም ብዙ መስዋዕትነት ከፍለዋል ለጀነት ለመግባት። ልጆቻቸውን አጥተዋል፣ ገንዘባቸውን መስዋዕትነት አድርገዋል፣ ከሀገር ተሰደዋል አይደለም እንዴ? እኛ ሁሉ ነገር ተሟልቶልን እየኖርን ነው። ስለዚህ ሶላታችን ላይ ኢንሻአላህ ዝግጁ ናችሁ? ከዚህ በኋላ በኢድኒላህ ኢንሻአላህ ከዛሬ ጀምሮ ሶላታችን ምክንያቱም እኛ አሁን ለዱንያ አይደለም እዚህ የምንገናኘው ወንድሞች ሙስሊም ሆናችሁ ነው አይደለም እንዴ? ሙስሊም ሆናችሁ የሚጠቅማችሁ ነገር አኺራ ላይ ብንደጋገፍ ወንድማማችሁ ነን አይደለም? ወንድማማች ስለሆን እናንተ የሚጠቅማችሁ ነገር እናንተ ኸይር ነገር ብትሰሩ እኛም አጅር እናገኛለን ነው። አያችሁት አይደለም? እናንተ ኸይር ስራ ብትሰሩ ጀነት እንድትገቡ ነው ጉጉታችን። ሌላ ዱንያ ምንም እናገኘው ነገር የለም። እኛ ሀይቃ ማለት እኛ እናቃችሁም እናንተም እዛ ተሰባችሁ ስናያችሁ ደስ አላችሁን። እስኪ እንደ በዙ አጋጣሚ ስለ አኺራ መተዋወስ በሚል ነው ወንድሞች ነው አኺራ ወንድማማች ነው። እኛ ለአኺራ ቢያንስ እንኳን እናንተ ኸይር ነገር ላይ ብትሰርታችሁ አኺራ ጀነትን ብትወፈቁ ሁላችንም እኛም አሁን ገና አላህ ነው የሚያውቀው የአኺራ ነገር። ስለዚህ እኛም ኸይር መጠነካከር ያስፈልጋል።
እኔ ስዳከም አንተ ልመክረኝ ይገባል፣ እናንተ ስትዳከሙ እኔ ልመክራችሁ ይገባል። ስለዚህ ያ ስለሆነ ለዛ ነው ሰዓታችሁን ተሻማን መሰል አፍወነ ኢንሻአላህ። ስለዚህ ኢንሻአላህ ዝግጁ ናችሁ አይደል? ከዛሬ ጀምሮ ሶላት ለመስገድ በአላህ ፍቃድ ለአላህ ቃል መግባት አለባችሁ ሁላችሁም ማለት ነው። ትንሽ ደቂቃ እኮ ነው፣ 5 ደቂቃ ነው የሚፈጀው። በቃ ሶላት 2 ረካ ጁማ ሄደን መስገድ 14 ረካ ብንሰግድ አያችሁ ምን ያህል 10 ደቂቃ ይፈጃል? አይፈጅም። ግን ምን በዚህ በመስገዳችን ምን እናገኛለን? ምን እናገኛለን? ማንም ይነግረኝ። በመስገዳችን አጅር እናገኛለን። በአኺራ ምን እናገኛለን? ጀነት እናገኛለን አይደል? 5 ደቂቃ 10 ደቂቃ በማይሞላ ሶላት ነው። ስለዚህ ይሄን ትኩረት አድርገን ሁላችንም ከዛሬ ጀምሮ መወሰን አለብን በአላህ ፍቃድ። እሺ ኢንሻአላህ ዝግጁ ናችሁ? ኢንሻአላህ ዝግጁ ናችሁ? ድምጻችሁን ከፍ አድርጉ። ኢንሻአላህ በሉ። ኢንሻአላህ በቃ አላህ ይገዛችሁ ሁላችሁንም። አላህ እኛንም ይገዛን። አብሽሩ። ሰላም አለይኩም ወራህመቱላሂ ወበረካቱ።